በአንድ በኩል የሀገር ውስጥ የጸረ መንግስት ተቃውሞችን ለማስፈን የሚወስዱ ጠንካራ የሞት ቅጣት እርምጃዎችን፣ በሌላ በኩል ደግሞ ለዓለም አቀፍ ንግድና ነዳጅ ዝውውር ወሳኝ በሆኑ የባህር መተላለፊያዎች ላይ የተደቀኑ የደህንነት ስጋቶች። ኢራን በአሁኑ ወቅት በአስቸጋሪ የውስጥና የውጭ ፖለቲካዊ ውጥረት ውስጥ ትገኛለች። የሰብአዊ መብት ተሟጋቾች የመንግስት የሽብር መሳሪያ ሲሉ የሚጠሩት የሞት ቅጣት በአደባባይ መፈጸሙን የጀመረ ሲሆን በቀይ ባህርና በኤደን ባህረ ሰላጤ አቅራቢያ የንግድ መርከቦች ደግሞ የጥቃት ሰለባ እየሆኑ ነው። ይህ ወቅታዊ ሁኔታ ለዓለም ኢኮኖሚና ለቀጠናው መረጋጋት ምን ትርጉም አለው? በአሁኑ ወቅት የኢራን መንግስት በሀገሪቱ ውስጥ የተነሳውን የጸረ መንግስት ተቃውሞና የስለላ ተግባራትን ተከትሎ በርካታ ዜጎችን በሞት ቅጣት እየቀጣ ይገኛል። በተለይም በጥር ወር በተቀሰቀሰው ተቃውሞ ላይ ተሳትፈዋል የተባሉ ግለሰቦች በአደባባይ ጭምር እንዲሰቀሉ እየተደረገ ነው። ይህ በእንዲህ እያለ ለዓለም አቀፍ የነዳጅና የሸቀጦች ዝውውር እጅግ ወሳኝ በሆነው የሆርሙዝ እና የባብ ኤል-ማንደብ የባህር መስመሮች ላይ አዲስ የደህንነት ስጋቶች ተከስተዋል። በኦማን የባህር ዳርቻ አቅራቢያ በንግድ መርከብ ላይ የደረሰው ፍንዳታና የየመን ላይ የሚንቀሳቀሱ የሁቲ አማጽያን በሳውዲ አረቢያ ላይ የጣሉት የባህር ላይ እገዳ በቀጠናው ላይ ያለውን ውጥረት ይበልጥ አባብሶታል። እነዚህ ሁለት ተያያዥ ጉዳዮች የኢራንን የውስጥ ፖለቲካዊ ቁርጠኝነትና በዓለም አቀፍ ደረጃ ያላትን የጂኦፖለቲካ ተጽዕኖ ፍንጭ የሚሰጡ ናቸው። ይህንን ወቅታዊ ውጥረት ለመረዳት የኢራንን የቅርብ ጊዜ ፖለቲካና የማህበራዊ ሁኔታዎች መለስ ብሎ መመልከት ያስፈልጋል። በኢራን ውስጥ የተከሰቱት የጸረ መንግስት ተቃውሞች በመንግስትና በህዝብ መካከል ያለውን ልዩነት ይበልጥ ያሰፋ ሲሆን የጸጥታ ኃይሎች በወሰዱት የኃይል እርምጃ በርካቶች ለህልፈት መዳረጋቸውና መታሰራቸው ይታወሳል። የኢራን የፍትህ አካላት እነዚህን ተቃውሞች ከውጭ ኃይሎች በተለይም ከአሜሪካና ከእስራኤል ጋር በቀጥታ በማያያዝ ጠንካራ ውሳኔዎችን ሲያስተላልፍ ቆይቷል። በሌላ በኩል የመካከለኛው ምስራቅ የባህር መስመሮች ላለፉት ዓመታት የጂኦፖለቲካ ፍልሚያ ሜዳ ሆነው ቆይተዋል። በተለይም በየመን የሚንቀሳቀሱትና በኢራን እንደሚደገፉ የሚነገርላቸው የሁቲ አማጽያን በቀይ ባህር ላይ በሚያደርሱት ጥቃት ሳቢያ የዓለም አቀፍ የንግድ መርከቦች መስመራቸውን ለመቀየር ተጋደዋል። ይህ የውስጥ ጭቆና እና የውጭ የባህር ላይ ውጥረት መደራረብ በቀጠናው ላይ አዲስ የፖለቲካ ትኩሳት ፈጥሯል። በመጀመሪያ በኢራን ውስጥ ደህንነትና ፍትህ ስርዓት ዙሪያ የተመዘገቡት ዋና ዋና እድገቶች ስንመለከት የኢራን የፍትህ አካላት የዜና ድረገጽ የሆነው ሚዛን እንደዘገበው በቅርቡ በተለያዩ ወንጀሎች የተከሰሱ ግለሰቦች ላይ የሞት ቅጣት ተፈጽሟል። ከነዚህም መካከል ሻህራም ሳዲቅ የተባለ ግለሰብ በጥር ወር በተነሳው የጸረ መንግስት ተቃውሞ ወቅት ከቴህራን በስተምዕራብ በምትገኘው ካራጅ ከተማ ውስጥ በወሰደው የኃይል እርምጃ የሞት ቅጣት ተፈርዶበታል። ግለሰቡ በጥር 8 ቀን 7 የፖሊስ መኮንኖችን በመኪና በመግጨት በማክሰል ወንጀል ተከሶ ነው የሞት ቅጣት የተፈጸመበት። ፍርድ ቤቱ ግለሰቡን የሞት ቅጣት የወሰነበት ለእስራኤልና ለአሜሪካ መንግስት ድጋፍ አድርጓል በሚል ወንጀል መሆኑ ተገልጿል። በተጨማሪም ኦሜድ ቤሄዛድ እና ፑሪያ ሳዋት የተባሉ ሁለት ግለሰቦች ለእስራኤል የደህንነት መሳሪያ ቤት ሞሳድ ሰለል የተገኙ መሆናቸውን በመግለጽ የሞት ቅጣት ተፈጽሞባቸዋል። እነዚህ ግለሰቦች የኢራን ስሱ ወታደራዊና የደህንነት ማዕከላት መገጣጠሚያዎች ለሞሳድ ወኪሎች አስተላልፈዋል በሚል የተከሰሱ ሲሆን በውጭ ሀገራት በተለይም በኢራን ኩርዲስታን ስልጠና ወስደዋል ተብሏል። የኢራን ጠቅላይ ፍርድ ቤት የሞት ቅጣቱን ያጸደቀበት በፈጣሪ ላይ ጠላትነት ማወጅና ከጠላት ቡድኖች ጋር መተባበር በሚሉ ክሶች ነው። ሌላው አስደንጋጭ ክስተት ደግሞ አሚር ሁሴን ሳፍሪ እና አልቡዛሂ የተባሉ ሁለት ግለሰቦች በጥር ወር ተቃውሞ ወቅት 4 ፖሊሶች ገድለዋል በሚል ክስ በኢስሃድ ሸሂድ አሊ ሀኒ አደባባይ በህዝብ ፊት መሰቀላቸው ነው። ይህ በህዝብ መካከል ፍርሃትን ለመፍጠር የታለመ እርምጃ መሆኑን የሰብአዊ መብት ተሟጋቾች ይናገራሉ። በሁለተኛ ደረጃ በዓለም አቀፍ የባህር ላይ ደህንነት ዙሪያ የተመዘገቡ ክስተቶች ስንመለከት የዩናይትድ ኪንግደም የባህር ላይ ንግድ ስራዎች ድርጅት ባወጣው መረጃ መሰረት በሆርሙዝ ወሽመጥ አቅራቢያ ከኦማን ሐሳብ ከተማ በስተሰሜን ምስራቅ በኩል በምትጓዝ አንድ የንግድ መርከብ ላይ የፍንዳታ አደጋ ደርሷል። የመርከቡ ካፒቴን እንደገለጸው በመርከቡ አቅራቢያ ከፍተኛ የሆነ የፍንዳታ ድምጽ ሰምተዋል። የኢራን መንግስት የዜና ወኪል IRNN አንድ መርከብ የኋለኛ ክፍል በእሳት ሲቃጠል የሚያሳይ ፎቶግራፍ ቢያወጣም ይህ መረጃ እስካሁን በተናጠል አልተረጋገጠም። ይሁን እንጂ የመርከቡ ሰራተኞች በሙሉ በሰላም መገኘታቸው ታውቋል። ይህ ክስተት በሆርሙዝ ወሽመጥ በኩል የሚደረገውን የንግድ መርከቦች ጉዞ ይበልጥ አሳሳቢ እንዲሆን አድርጎታል።
በሶስተኛ ደረጃ በባኤል የባህር መተላለፊያ ላይ የታየው የንግድ እንቅስቃሴ መቀነስ ሌላው ትኩረት የሚሻ ጉዳይ ነው። የየመን የሁቲ አማጽያን በሳውዲ አረቢያ ላይ የባህር ላይ እገዳ መጣላቸውን ተከትሎ በባኤል ማንደብ በኩል የሚደረገው የንግድ እንቅስቃሴ በከፍተኛ ሁኔታ ቀንሷል። የባህር ላይ መረጃዎች እንደሚያሳዩት በዕለተ እሁድ 18 የሸቀጦች ማመላለሻ መርከቦች ብቻ መስመሩን የተሻገሩ ሲሆን ይህም በቅዳሜ 27 እና በአርብ ዕለት ከነበሩት 28 መርከቦች ሲነጻጸር ከፍተኛ ቅናሽ አሳይቷል። ይሁን እንጂ የሁቲ ማስፈራሪያ ወደ ጎን በመተው ሁለት የሳውዲ የነዳጅ መርከቦች በባኤል ማደብ ወሽመጥ በኩል መጓዛቸውን ታውቋል። በርካታ የፖለቲካና የደህንነት ባለሙያዎች እንደሚገልጹት የኢራን መንግስት የውስጥ ተቃውሞች ለመቆጣጠር የሞት ቅጣትን እንደ ዋነኛ የፍርሃት ማስፈራሪያ መሳሪያ እየተጠቀሙት ይገኛሉ። የፍትህ ስርዓቱ በግልጽነት የማይሰሩ መሆኑና ተከሳሾች ጠበቃ የማግኘት መብታቸው መገደቡ ጉዳዩን ይበልጥ አሳሳቢ ያደርገዋል። በሌላ በኩል በዓለም አቀፍ የባህር መስመሮች ላይ እየደረሱ ያሉ ጥቃቶች የዓለም አቀፉን የኢኮኖሚ መዋቅር ሊያናጉ እንደሚችሉ የኢኮኖሚ ባለሙያዎች ያስጠነቅቃሉ። በሆርሙዝ እና በባኤል ማደብ በኩል የሚተላለፉ የነዳጅና የሸቀጥ መጠን እጅግ ከፍተኛ በመሆኑ በእነዚህ መስመሮች ላይ የሚፈጠረው ማንኛውም መስተጓጎል በዓለም አቀፍ ደረጃ የነዳጅ ዋጋ እንዲነርና የዋጋ ግሽበት እንዲከሰት የማድረግ አቅም አለው። ይህ ደግሞ በተለይም በማደግ ላይ ባሉ ሀገራት ላይ የኑሮ ውድነት ሊያስከትል ይችላል። የሰብአዊ መብት ተሟጋች ድርጅቶች በኢራን እየተፈጸመ ያለውን የሞት ቅጣት በከፍተኛ ሁኔታ እያወገዙ ይገኛሉ። የኢራን የሰብአዊ መብት ድርጅቶች ዳይሬክተር የሆኑት መሐመድ አሚር ሞገዳም እንደገለጹት በአደባባይ የሚፈጸሙት የሞት ቅጣቶች ህዝቡን ለማስፈራራት የሚደረጉ የመንግስት ሽብር መሳሪያዎች ናቸው። የሰብአዊ መብት ተሟጋቾች መረጃ እንደሚያሳየው በፖሊሶች ግድያ ተሳትፏል በሚል ክስ እስካሁን 14 ሰዎች የሞት ቅጣት ተፈርዶባቸዋል። የሰብአዊ መብት ተሟጋች ድርጅቶች እነዚህን ግለሰቦች ፍትሃዊ የፍርድ ሂደት እንደሚያገኙና የእምነት ቃላቸውን በምርመራ ወቅት በኃይል እንዲሰጡ ተገደው የተገኙ ሊሆን እንደሚችል በስጋት ይገልጻል። የኢራን ህዝብ በእነዚህ ድርጅቶች ሳቢያ በከፍተኛ ጭንቀትና ፍርሃት ውስጥ እንደሚገኝ ይነገራል። ወደፊትስ ምን ሊጠብቀን ይችላል? በኢራን ውስጥ ያለው የውስጥ ውጥረት እና በዓለም አቀፍ የባህር መስመሮች ላይ የተደቀነው አደጋ በቀጣዮቹ ወራት ተባብሶ ሊቀጥል እንደሚችል ይገመታል። ዋሽንግተን የሆርሙዝ ወሽመጥን ነፃ የጉዞ መብት እንዲከበርና ደህንነት እንዲጠበቅ በየጊዜው ብታሳስብም ቴህራን በባህር ዳርቻው አቅራቢያ የሚደረጉት እንቅስቃሴዎች በእሷ ቁጥጥር ስር መሆን አለባቸው የሚለው አቋሟ አጠናክራ ቀጥላለች። በተጨማሪም የኢራን ባለስልጣናትም የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊሰነዝረው የነበረው ወታደራዊ ጥቃት ሰርዟል የሚለውን አባባል ውድቅ ማድረጋቸውንና ምንም አይነት ስምምነት አለመኖሩን መግለጻቸው በሁለቱ ሀገራት መካከል ያለውን አለመግባባት አሁንም እልባት ያላገኘ መሆኑን ያሳያል። በሁለቱ ወገኖች መካከል ያለው ዲፕሎማሲ ፍጥጫና በየመን የሚካሄደው የውክልና ጦርነት በአጭር ጊዜ ውስጥ እልባት የማያገኝ ከሆነ ቀጠናው ይበልጥ ወደማይገመት የጸጥታ ቀውስ ውስጥ ሊገባ ይችላል።